ሰላም ሰላማችሁ ይብዛልኝ ውድ ያገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ፋሲካችን ክርስቶስ ነው። ለዚህ ቀን ያደረሰን እግዚአብሔር ይመስገን። የአገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በርቺ ብላችሁ ያበረታታችሁኝ ያላችሁ በጣም ከልብ አመሰግናለሁ። ላይክ ሰብስክራይብ በማድረግ አሁንም ውድ ሀገሬ ልጆች ጀማሪ ነኝ፣ አበረታቱኝ፣ እርስ በርስ እንበረታታ እና ለቻናሌ አዲስ የሆናችሁ የምትሰሙኝ ሰብስክራይብ አድርጉኝ፣ አትለፉኝ ማለት ነው። አዲስ ነኝ፣ ጀማሪ ነኝ እና ቻናሌ ደግሞ ሰብስክራይቤን እያነሳብኝ ነው። ለምን እንደሆነ አላቅም። ትንሽ ነበረ እስካሁን ሲያነሳብኝ የነበረው። ዛሬ ግን እንዳለ በቃ ብዙ ነው ያነሳብኝ። እስኪ የምታውቁ ልጆች ለምን እንደዚህ እንደሚሆን የምታውቁ ልጆች በኮመንት አሳውቁኝ እና የውድ ሀገሬ ልጆች በያላችሁበት እግዚአብሔር ይጠብቃችሁ። በሰላም ከሀገራችን እንደወጣን እግዚአብሔር አምላክ በሰላም ወደ ሀገራችን ይመልሰን። ሀገራችንን ደግሞ ሰላም ያደርግልን። ዛሬ የትንሣኤ በዓል ነው። እኔ ለሀገራችንም ትንሣኤ ይሁን እላለሁኝ። ሰላሟን የምንሰማበት ምንም ችግር የማንሰማበት ጊዜ ዘመን ያደርግልን እና መልካም በዓል ይሁንላችሁ። መልካም በዓል ይሁንልን። ውድ ሀገሬ ልጆች በያላችሁበት ራሳችንን በያለንበት እንጠብቅ። በየትኛውም ነገር በስራም ራሳችንን የምናደክም ልጆች አለን። በተለይ አዲስ የመጣችሁ ትጎዳላችሁ። አዳዲስ ስንሆን እንጎዳለን። ምክንያቱም የሀገሩ ሁኔታ የሰዎቹ ሁኔታ ስለማናቅ በብዙ ነገር ራሳችንን እንጎዳለን። ምግብ ሳንበላ ቅድሚያ ለስራ እየሰጠን በብዙ ነገር እንጎዳለን። የመጣንበትን አላማ ብቻ እያሰብን አናቅም፣ እንጎዳለን እና ብልጥ መሆን አለብን። ውድ ሀገሬ ልጆች ብልጥ መሆን መልካም ነው። በተለይ ከምንም በላይ ራሳችንን መጠበቅ አለብን። ምክንያቱም ራሳችንን ካልጠበቅን፣ ካልበላን፣ ካልጠጣን፣ ቅድሚያ ለራሳችን ካልሰጠን በብዙ እንደክማለን። መድከም የሰው ልጅ ሲደክም ይታመማል። መታመም ሲኖር ደግሞ መተኛት አለ። በጣም ከባድ ይሆናል እና ቅድሚያ ለራሳችን ከምንም በላይ የሰው ልጅ ጠንካራ የሚሆነው ቅድሚያ ለራሱ ሲሰጥ ነው እና ደግሞ አንፍራ፣ አትፍሩ። አዲስ የሆናችሁ ልጆች አትፍሩ። በተቻለ መጠን በተለይ በምግብ ሰው ሳይበላ ሳይጠጣ አይሰራምና መፍራት የለብንም ላለሁኝ የሀገሬ ልጆች። ሁላችንም ላንሆን እንችላለን። አንዳንዶቻችን በልጥ ጎበዝ ነን፣ ለራሳችን ቅድሚያ እንሰጣለን፣ ለራሳችን ጊዜ ይኖረናል። በተለይ ደግሞ አረቦች ፊት እንደሰጠናቸው ነው። ፊት ከሰጠናቸው ማለት ከፈራናቸው ያውቃሉ፣ እንደፈለጉ ነው የሚያሽከረክሩን። ግን ደግሞ ኮስታራ ከሆንን ቁፍጠን ያለን ከሆንን እነሱ ይፈራሉ። በተለይ እንደዚህ በሚቆጡ ሰዓት የተወሰነ እንደው መልስ ስንሰጣቸው ወይም ኮስተር ስንልባቸው ይፈራሉ። ቅድሚያ ልብላ ልጠጣ ሲባሉ ግን ፊትን ያያሉ፣ ልብን ያጠናሉ። እና ውድ ሀገሬ ልጆች ከምንም በላይ የፈለገ አዲስ ብትሆኑም ራሳችሁን መጠበቅ እንዳለባችሁ ማሳወቅ አለባችሁ። ግን ጎበዝ ካልሆንን፣ ቀልጣፋ ካልሆንን፣ አዲስ እንኳን ባንሆን እንደው እየሰራንም ሆነን ሁሉንም ነገር እያወቅን እንደገና አዲስ ቤት ስንገባ አዲስ እንሆናለን፣ እንፈራለን እና እንደዛ መሆን የለበትም። እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ራሳችሁን ጠብቁ። ራሳችንን እየጠበቅን ይዘን የመጣነውን ተስፋችንን ሰንቀን ከእግዚአብሔር ጋር እየጸለያችሁ በያላችሁበት ባላችሁበት በተመቻችሁ
ነገር ሁሉ በየእምነታችሁ እየጸለያችሁ ራሳችንን ማበረታታት አለብን እላለሁኝ ውዶች። እና ደግሞ አበረታቱኝ፣ እንበረታታ፣ እርስ በርስ እንበረታታ። ጎበዝ ናችሁ የማዳም ቅመሞች፣ እንግዲህ ጎበዝን እናበረታታለን። ብዙዎቻችሁ ጎበዞች ናችሁ፣ ታበረታታላችሁ። እውነት ተባረኩ። እና ደስ የሚል ነገር ነው ያለው፣ እያበረታታችሁኝ ነው። እና ውድ ሀገሬ ልጆች አሁንም እርስ በርስ እንበረታታ። የምትሰሙኝ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። መልካምና ደስ የሚል ጊዜ ይሁንላችሁ። ባላችሁበት በርቱልኝ፣ ሰላማችሁ ብዝት ይበልልኝ። እንግዲህ እንደዚሁ እያልኩኝ እየገባውኝ እየለመድኩኝ ሲሄድ የተሻለ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁኝ። ምክርም ሀሳብም አንዳንድ ነገሮች ሲኖሩኝ ሀሳቤን ሼር አደርጋችኋለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ። መልካም ጊዜ ይሁንልን።